ነገሮች ወዳልተጠበቀ አቅጣጫ አምርተዋል። ህወሓት በትግራይ ቴሌቪዥን ምታ ነጋሪት ክተት ሰራዊት አውጇል። የፌዴራል መንግስቱ ምንም መግለጫ እስካሁን ባልሰጡበት ከትግራይ ተደጋጋሚ መግለጫዎች ቀጥለዋል። በሸረሪና ግንባር የተጀመረው ውጊያ የነገሮች ሁሉ መጨረሻ ሊሆን እንደሚችልም ተገምቷል። ይህም በተመለከተ ዝርዝር መረጃ ይዘናል። ይህ በእንዲህ እንዳለ ወደ 4 ኪሎ እንመለሳለን የሚለውን ቅዠት በአስቸኳይ ማቆም ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። ግጭቱን ማንና መቼ እንደተጀመረ ለማወቅ አስቀድሞ ተዘጋጅቶ የወጣውን የኋላ ቀሩን ቡድን መግለጫ ከመስማት ይልቅ ገለልተኛ አካል የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት መጠበቅ ተገቢ ነው ብለዋል። መረጃውን ይዘናል። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራንን ያለ መደብ ቀርተዋል ተባለ። ይህም ለከፋ ችግር እየዳረጋቸው እንደሚገኝ ተገልጿል። መረጃውን ወደ እናንተ እናደርሳችኋለን። የትውልድ ኢትዮጵያዊ ባለሀብት ሼክ መሐመድ አላሙዲን የተጣራ ሀብት 10.1 ቢሊዮን ዶላር መድረሱን ተከትሎ በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በድጋሜ ተካተዋል። መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ ትራምፕ አሜሪካ በኢራን ላይ ከሁለተኛው ዓለም ጦርነት ወዲህ ታይቶ በማይታወቅ የኃይልና የጦርነት ጥንካሬ ሙሉ በሙሉ ተዘጋጅታ እንደነበር ገለጹ። አሁን ግን የሰላም ስምምነት እድል ለመስጠት ጥቃቱ እንዲቆም መስማማታቸውንም ትራምፕ አስታውቀዋል። መረጃውን ይዘናል። ጤና ይስጥልን የአዲስ አበባ ሚዲያ ቤተሰቦቻችን ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በወልቃይት ጠገዴ ስር በሚገኘው በሸረሪናና በረከት በተባሉ የድንበር ቀጠናዎች ትላንት በይፋ ግጭት መነሳቱን ተከትሎ በትግራይ አስተዳደር መግለጫ ተሰጥቷል። የወጡ ዘገባዎች እንደሚያመላክቱት ግጭቱ የተነሳው ከሱዳን ድንበር በኩል አካባቢውን በኃይል ለመቆጣጠር አልመው የገቡ የህወሓት አርሚ 7 ታጣቂዎች በኢትዮጵያ መከላከያ ሰራዊት ላይ ቱትን ትንኮሳ ተከትሎ ነው ተብሏል። የህወሓት አርሚ 7 ታጣቂዎች በሱዳን አቅጣጫ ሰርገው በመግባት በበረከትና ሸረሪና መስመር በቀላል መሳሪያዎች ትንኮሳ የጀመሩ ሲሆን ዓላማቸውን ወልቃይት፣ ማይካድራና ሁመራን በመቆጣጠር ለቀጣይ ፖለቲካ ድርድር መደራደሪያ ማድረግ እንደነበር ተጠቅሷል። ትንኮሳውን ተከትሎ የኢትዮጵያ መከላከያ ሰራዊት በመድፍና በድሮን የታገዘ መጠነ ሰፊ የአጸፋ እርምጃ የወሰደ ሲሆን በጥቃቱ የተሳተፉ ታጣቂዎችም አብዛኞቹ ክፍል መደምሰሱንና ከፍተኛ ጉዳት እንደደረሰባቸው ተመላክቷል። ከሁመራ ወደ በረከትና ሸረሪና አቅጣጫ በተደረገው የከባድ መሳሪያ ተኩስ ምክንያትም በሁመራ ከተማ ያሉ መኖሪያ ቤቶች ድረስ መንቀጥቀጣቸውን ነዋሪዎች ገልጸዋል። በሌላ በኩል ህወሓት የደረሰበትን ከባድ እርምጃ ተከትሎ ባወጣው መግለጫ የፌዴራል መንግስቱ ሲያካሄድ የቆየውን ከበባ ወደ ወታደራዊ እርምጃ በማሳደግ በሸረሪና አቅጣጫ ጦርነት ከፍቶብኛል ሲል ሲቪል ማህበረሰብና ደጋፊዎቹ ለትግል እንዲደራጁ ጥሪ አቅርቧል። በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲ የትግራይ ህዝብ የማይፈልገውንና የማይመኘውን አዲስ ወታደራዊ ግጭት መቀስቀሱን አስታወቀ። ግጭቱ ማንና መቼ እንደጀመረ ለማወቅ አስቀድሞ ተዘጋጅቶ የወጣው መግለጫን ከመስማት ይልቅ ገለልተኛ አካላት የሚያደርጉትን የሳተላይት ክትትልና የክትትሉን ውጤት የመጠበቅ ተገቢ ነው ሲል ገልጿል። ፓርቲው አሁን የተከፈተውን ጦርነት በውጭ ኃይሎች ፍላጎትና እቅድ የሚመራና የሚደገፍ ነው ብሎታል። ሆኖም የጦርነቱ እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲልም ጠቅሷል። አክሎም የዚያ አላስፈላጊ ግጭት ዋና ሰለባና የመከራው ተቀባይ እየሆነ ያለው የትግራይ ወጣት መሆኑን አሳዛኝ ያደርገዋል ብሏል። ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህጋዊውን የጊዜ አስተዳደር ስልጣን በኃይል ገልብጦ ህገወጥ አስተዳደር መስርቶ ሳይበቃው አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ሲልም ከሷል። ቀደም ሲል በተለያዩ መድረኮች ሲያካሂዷቸው የነበሩትን የዛቻና የትምክት መግለጫዎች ቡድኑ ለጦርነት የነበረውን ከፍተኛ ፍላጎትና ጉጉት የሚያሳዩ በቂ ማስረጃዎች ናቸውም ሲልም አመላክቷል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ባስተላለፉት መልእክት አመራሮቹ የተሻለ ወታደራዊ እውቅናና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይና ለህዝቧ የሚጠቅም የበሰለ ውሳኔ መወሰን እንደነበረባቸው አስገንዝበዋል። የትግራይን ህዝብ አንድነት አበላሽታችኋል፣ በአልቡርሃን በፋኖና ከሁሉም በላይ ደግሞ በሻዕቢያ ተመክታችሁ የምታደርጉትን ፍከራና ዛቻ ህዝቡን ወደ ከፋ አደጋ ከማስገባት ውጪ የምታመጡት ምንም አይነት ለውጥ የለም ብለዋል። አክለውም ደብረ ጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በገፍ ወጣቱን በመመልመል ወደ
በ4 ኪሎ እንመለሳለን የሚለውን ቅዠት ፈጥናችሁ ልታቆሙ ይገባል ሲሉም ገልጸዋል። ለትግራይ ሰራዊት አባላት ባስተላለፉት መልእክት ደግሞ ሊያሳስባችሁ የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላምና ህልውና ነው ብለዋል። በመሆኑም ሰራዊቱ በህይወቱና በአካሉ የሚጫወቱ አካላትን ይበቃል ሊላቸው እንደሚገባ አቶ ጌታቸው ጥሪ አቅርበዋል። ህዝቡ ያለበት የመኖርና ለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ እንደሚችል የጠቆሙት አቶ ጌታቸው ልንወቅስና ልንፈርጅ የምንችለው መጀመሪያ እንደ ህዝብ በህይወትን ስንኖር ብቻ ነው ሲሉም አስገንዝበዋል። በሐውልት የመሸገው ቡድን የዲፕሎማሲ በሮችን በሙሉ ዘግቶ ያለ በፉከራና ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ የሚል ጩኸት ማሰማቱ የአመራርነት ይቅርታና ተራስቶ አይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉም አቶ ጌታቸው በጥብቅ ኮንነዋል። የአዲስ አበባ ዩኒቨርሲቲ ሙሉ የራስ ገዝነት መብቱን ለመተግበር ባደረገው የመዋቅር ማስተካከያ ምክንያት ከ500 በላይ አስተዳደራዊ ሰራተኞችና 50 መምህራን ያለ ምደባ ቀርተዋል ተባለ። ይሁን እንጂ የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ማንም ሰራተኛ እንዳልተባረረ ገልጸው የተጎዱት በጡረታ በካሳ ወይንም በቅርቡ በሚጀመረው የንግድ እንቅስቃሴዎች እንደሚካተቱ አረጋግጠዋል። ምደባው ለአስተዳደር ሰራተኞች በፈተና ለመምህራን ደግሞ በትምህርት ዝግጅት አግባብነት ላይ ተመስርቶ እየተከናወነ ነው ብለዋል። በሀገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴል የሆነው የአዲስ አበባ ዩኒቨርሲቲ የሪፎርም እርምጃ ቀጣይ ተመሳሳይ እርምጃ ለመውሰድ ለሚዘጋጁት እንደ ጅማ፣ መቀሌ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ትልቅ ማሳያ እንደሚሆን ተገልጿል። የሼክ መሐመድ አላሙዲን ሀብት 10.1 ቢሊዮን ዶላር ደረሰ። በብሉምበርግ የዓለም ቢሊዮነሮች ዝርዝር 375ኛ ደረጃን ይዘዋል። የትውልድ ኢትዮጵያ ባለሀብት ሼክ መሐመድ አላሙዲን የተጣራ ሀብት 10.1 ቢሊዮን ዶላር መድረሱን ተከትሎ በብሉምበርግ የዓለም ቢሊዮነሮች ዝርዝር ውስጥ በድጋሜ ተካቷል። ትላንት ኦገስት 1 2026 ይፋ በሆነው የብሉምበርግ ዝርዝር መሰረት አላሙዲ በዓለም 375ኛ ደረጃ ላይ ተቀምጠዋል። በ2026 ብቻ የሀብታቸው መጠን በ1.67 ቢሊዮን ዶላር ወይንም በ19 9.7 በመቶ አድጓል። በቅርብ ጊዜም በአንድ ቀን ብቻ 33.7 ሚሊዮን ዶላር መጨመሩ ተመዝግቧል። የብሉምበርግ ግምገማ እንደሚያሳየው የአላሙዲ ሀብት መጨመር ከኢነርጂ፣ ከኢንዱስትሪ፣ ከመሰረተ ልማትና ከሌሎች የንግድ ንብረቶች ዋጋ መጨመር ጋር የተያያዘ ነው። ከዚህ ቀደም ከዋና ንብረታቸው መካከል የነበረው የስዊድን ፕሪም የነዳጅ ማጣሪያ ኩባንያ ግን ለቫሮ ኢነርጂ ከተላለፈ በኋላ በአሁኑ ጊዜ ቫሮ ፕሪም በተባለ የተዋሃደ ኩባንያ ስር ይገኛል። በፎርምስ 2026 ዓመታዊ የዓለም ቢሊዮነሮች ዝርዝር ውስጥ ግን ስማቸው አልተካተተም። ከውጭ በተሰማ ሰበር መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ታስቦ የነበረውን ወታደራዊ ጥቃት ማገዳቸውን አስታወቁ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ የኃይልና የጦር ጥንካሬ ሙሉ በሙሉ ተዘጋጅታ እንደነበር ገልጸው አሁን ግን የሰላም ስምምነት እድል ለመስጠት ጥቃቱ እንዲቆም መስማማታቸውን አስታውቀዋል። ውሳኔ የተላለፈው ኢራንና ሌሎች የመካከለኛው ምስራቅ ሀገራት የጥቃት እርምጃ እንዲቆም ባቀረቡት ጥያቄ መሰረት እንደሆነ ፕሬዝዳንቱ አብራርተዋል። በስምምነቱ ቅድመ ሁኔታዎች መሰረትም የሆርሙዝ ሰርጥ በአስቸኳይና ሙሉ በሙሉ ክፍት እንዲሆን የሚደረግ ሲሆን የኢራን የኒውክሌር ስጋት ለአንዴና ለመጨረሻ ጊዜ እንዲያበቃ ይደረጋል ብለዋል። ትራምፕ አክለውም የውሳኔ የተወሰደው ለዓለም ሰላም ሲባል እንዲሁም የበለጸገችና ጠንካራ ኢራን እንድትቀጥል በማሰብ እንደሆነና እስራኤልን በዚህ ቁርጠኝነት ላይ ከአሜሪካ ጎን መሆኗን ገልጸዋል። ስራችሁን ጀምሩ፣ ጉዳዩን ፈጥናችሁ ከፍጻሜ ያደርሱ ሲሉ ፕሬዝዳንቱ ጥብቅ መልእክት አስተላልፈዋል። ዜናዎቻችን አበቃን። በሰላም ቆዩን።